ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። አልቅሳ ጸልያበታለች፣ እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም። ህይወት ልክ እንደ ጧፍ ናት። ላዩን ሲያበራ ውስጡ ግን በኃላፊነት ሸክምና በህመም ይቀልጣል። ሰላም ጤና ይስጥልኝ የጽናት ሚዲያ ቤተሰቦች፣ ዛሬ የምነግራችሁ ታሪክ ስለ ሳቅ አይደለም። ዛሬ የምነግራችሁ ከሳቅ በስተጀርባ ስላለው የኃላፊነት ሸክም፣ ስለተሰበረ ራዕይና በድንገት ስለወረሰው የሐዘን ደመና ነው። ዛሬ መላው የኢትዮጵያ ህዝብና ዲያስፖራው በሁለት ታላላቅ አጀንዳዎች ተናውጧል። በአንድ በኩል ተወዳጁ ድምፃዊ ጎሳዬ ተስፋዬ ከለንደን ታሪካዊ ኮንሰርት በኋላ ወደ ሀገሩ የተመለሰው በዌልቸር ላይ ተቀምጦ ታመሜ ገባሁ በሚል መሪር ቃል ሲሆን፣ በሌላ በኩል ደግሞ የዲጂታሉ ዓለም ንጉስ እሸቱ መለሰ የገነባው ግዙፍ ተቋም በኢኮኖሚ ማዕበል መናወጡ ተሰምቷል። ነገር ግን ትልቁ ምስጢር እዚህ ጋር ነው። የእሸቱ መለሰ ውድቀት ከአንዲት እናት መሪር ጸሎት ጋር ተያይዞ መነሳቱ ማህበራዊ ሚዲያውን ለሁለት ከፍሎታል። ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም፣ እናቴ ነች። ቲክቶከሯ ባምቢ እናቷ በስራተ ገብርኤል ሄደው የእሸቱን ጉዳይ ካላሳየኸኝ አንተ አምላኪ አይደለህም ብለው የጸለዩት ጸሎት በእውነት ዛሬ እውን ሆነ ወይስ ይህ አጋጣሚ ለሽቀላ የተፈጠረ ድራማ ነው? ዛሬ የጎሳዬን ህመም፣ የእሸቱን ኪሳራና የመንደሩን የቃላት ጦርነት በጥልቀት እንመለከታለን። እናንተ ይህን ቪዲዮ እስከ መጨረሻው ላይክና ሼር እያደርጋችሁ አብራችሁኝ ቆዩ። ወደ ጎሳዬ ተስፋዬ እንለፍ። ጎሳዬ ለዓመታት በጽናት የቆመ የጥበብ ምልክት ነው። በለንደን መድረክ ላይ በሚሊዮኖች ፊት ሲያዜም የነበረው ጎሳዬ በውስጡ ግን ከህመም ጋር ይታገል እንደነበር የታወቀው ዘግይቶ ነው። ያ ሁሉ ጭብጨባ ካለቀ በኋላ ድምፃዊ ወደ አውሮፕላን ማረፊያ ሲያመራ ግን ኃይሉ ተሟጥጦ ነበር። ሲቀጥል ጎሳዬ በዊልቸር ላይ ተቀምጦ የታየበት ያ ምስጢራዊ ፎቶ የጥበብ ሰዎች ተመልካች ደስታ ሲሉ የገዛ ህመማቸውን ደብቀው ምን ያህል መስዋዕትነት እንደሚከፍሉ ማሳያ ሆነ። ጎሳዬ ዛሬ የሀገሩን አፈር የናፈቀው በመከራም ጭምር እንደሆነ የጽናት ሚዲያ ታዝቧል። የጎሳዬ ህመም የመላው የጥበብ አፍቃሪ ህመም ሆኖ በአደባባይ ታይቷል። አሁን ወደ እሸቱ መለሰ እና ወደ ባምቢ አወዛጋቢ ጉዳይ እንለፍ። ወደኋላ ስንመለስ እሸቱ መለሰ ቲክቶከሯን ባምቢን እንዲህ ያለች ወጣ ያለች ሴት እንዴት ለቤተ ክርስቲያን ማስታወቂያ ትሰራለች በሚል በጽኑ ተችቷት ነበር። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ያኔ እሸቱ በስልጣን ማማ ላይ ሆኖ ሲናገር ባምቢ ግን በዝምታ ቁስሏን ትልስ ነበር። ይልቁንም ነገሩ የሚገርመው እዚህ ጋ ነው። ባምቢ ሰሞኑን የሰጠችው ምስክርነት ዓለምን አስደንግጧል። እናቴ እኔ በአደባባይ መሰደዴን ስታይ ብስራተ ገብርኤል ቤተክርስቲያን ሄዳ አምላኳን እንዲህ ስትል ተማጽናለች። የእሸቱን ጉዳይ ካላሳየኸኝ አንተ የኔ አምላክ አይደለህም። ይህ ጸሎት ይሁን እርግማን። ዛሬ እሸቱ 31 ሰራተኞችን አሰናበትኩ መኪናዬን ሸጥኩ ብሎ በሚናገርበት ሰዓት መከሰቱ ለብዙዎች ግርምትን ፈጥሯል። ባምቢ እኔ ምንም አላደረኩም የእናቴ እንባ ግን ሰማይ ደርሷል እያለችን ነው። ነገሩ በዚህ ብቻ አላበቃም። የባምቢን ንግግር የሰሙ የእሸቱ ደጋፊዎች ነገሩን እንደ ቀልድና እንደ ጭካኔ ነው የተመለከቱት። ሰውን ለማጥፋት እንዴት እንዲህ ይጸልያል? ከእናት ይህ አይጠበቅም የሚሉ መሪር ትችቶች በባምቢ ላይ እየወረዱ ይገኛሉ። ተቺዎች እንደሚሉት እናት የምትታወቀው በመመረቅ እንጂ እንዲህ ያለ የበቀል ጸሎት በማድረስ አይደለም። ሲቀጥል ምን ሆነ መሰላችሁ? እሸቱ መለሰ ዛሬ በፈተና ውስጥ ቢሆንም ለሱ መልካምነት የሚመሰክሩ ሰዎች ግን ከቀን ወደ ቀን እየበዙ ነው። የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን ለተቸገሩ የደረሰበት ለተለያዩ ፕሮጀክት የከፈለው መስዋዕትነት እና የብዙ ምስኪኖችን ህይወት የቀየረበት ተግባሩ ዛሬ የሱ መከላከያ ሆኖለታል። ኤክስኪዩቲቭ አሲስታንት ሆኜ ዶንኪ ቲዩብ ውስጥ ሰራ ነበር እና ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና እሸቱ ለትውልድ የቆመ እንጂ ሸቃጭ አይደለም የሚሉ ደጋፊዎች ዛሬ ከአባልነት ጥሪው ጎን በጽናት ተሰልፈዋል። አርብጡ ከምትገምቱትም በላይ ደግሞ የተለየ መልካም ሐቀኛ
እጅግ የተለየ ሰው ነው። በአጠቃላይ ስንመለከተው የጥበብ ሰዎች ህይወት በሁለት ጎራ የተወጠረ ነው። በጎሳዬ ህመም ስናዝን፣ በእሸቱ ኪሳራ ስንቆጭ፣ መሃል ላይ የሚነሳው የጸሎትና የበቀል ትርክት ግን የሀገራችንን ስነልቦናዊ ስብራት ያሳያል። በመጨረሻም እውነተኛው ጽናት ስኬታማ በሆንን ሰዓት ሌሎችን ለማሳነስ፣ በወደቅን ሰዓት ደግሞ ባለመመቅኘት የሚገለጽ ነው። እሸቱ በትጋቱ ነገሰ። ዛሬ ግን በፈተና ውስጥ ነው። ይህ ፈተና ከባምቢ እናት እንባ ይሁን ከኢኮኖሚ ማዕበል፣ እውነቱ ግን አንድ ነው። ጥበብ ከትህትና ጋር መጓዝ አለበት። ፈጣሪ አምላክ ለጎሳዬ ተስፋዬ ፈጣን ምሬቱን፣ ለእሸቱ መለሰ መረጋጋቱን፣ ለሁላችንም ደግሞ ይቅርባይ ልብ ይስጠን። የጽናት ሚዲያ ቤተሰቦች ዛሬ በጽናት ያቀረብነው ይህ መረጃ በእናንተ አይን እንዴት ይታያል? የባምቢ እናት ጸሎት በትክክልም ለእሸቱ ውድቀት ምክንያት ነው ትላላችሁ ወይስ የደጋፊዎች ወቀሳ እንደሚለው ሰውን ለማጥፋት መጸለይ ከእናት የማይጠበቅ ጭካኔ ነው? ሐሳባችሁን በሰከነና በጥበብ ቃላት በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን በፍጹም እንዳትረሱ። እያላችሁበት በሰላም ቆዩ። ቻው